በዛሬ ቪዲዮአችን ተማሪዎች ኤሌክትሮማግኔቲክ ራዲዬሽን እንዴት ካልኩሌት አድርገን ፍሪኩዌንሲውን፣ ስፒዱን፣ ዌቭሌንግዙን ማግኘት እንደምንችል ነው በደንብ የምናየው። ኤክሰርሳይሶች እንሰራለን። ሁለት ኤክሰርሳይሶች አሉ። ኤሌክትሮማግኔቲክ ራዲዬሽን ማለት ከዚህ በፊት ስንማር እንደዚህ አይነት እንደሆነ ተነጋግረናል። ይሄ ማለት ምን ማለት ነው? ዌቭ ነው ወይም ጨረር ነው። በአማርኛችን ሞገድ የምንለው ነው። እንደዚህ እያለ ይጓዛል። ምንድነው? ኤሌክትሮማግኔቲክ ራዲዬሽን። ለምሳሌ የሬዲዮ ጨረር አለ። ሬዲዮ ስናዳምጥ የሬዲዮን ድምፅ ወደኛ ጆሮ እንዲገባ የሚያደርገው ምንድነው? ሞገድ ነው። ከፀሐይ የሚወጣ አልትራ ቫዮሌት የሚባል ጨረር አለ። ያም እንደዚሁ ኤሌክትሮማግኔቲክ ራዲዬሽን ነው። ከምድር ደግሞ የሚመነጭ አለ። ይህ ምንድነው? ኤሌክትሮማግኔቲክ ራዲዬሽን ነው። አካባቢያችን በሙሉ በኤሌክትሮማግኔቲክ ራዲዬሽን የተሞላ ነው። እያንዳንዱ ምን አለው? የራሱ ዌቭ ሌንግዝ አለው። ዌቭ ሌንግዝ ማለት ከዚህ እስከዚህ ያለው ነው። ዌቭ ሌንግዝ ነው የምንለው። ዌቭ ሌንግዝ ትባላለች። ፍሪኩዌንሲ ደግሞ የምንለው እያንዳንዱ ሳይክል እያንዳንዱ 2 3 4 ፍሪኩዌንሲ እንለዋለን። ስፒድ ደግሞ ፍሪኩዌንሲው እና ዌቭ ሌንግዙ ሲገናኝ ስፒድ ሲ ነው፣ ሲምቦሉ ሲ ሲሆን ዌቭ ሌንግዝ ታይምስ ፍሪኩዌንሲ። እቺ ፎርሙላ ካልኩሌሽን ስንሰራ ኤሌክትሮማግኔቲክ ራዲዬሽን ላይ በጣም ያገለግለናል። እቺ ፍሪኩዌንሲ ነች፣ ይሄ ዌቭ ሌንግዝ ነው፣ እቺኛዋ ስፒድ ነች። እስቲ የመጀመሪያውን ጥያቄ እንመልከት። The most intense radiation emitted by the Earth and has wavelengths of 10 micrometer. 10 micrometer ነው wavelengths። ከምድር የሚወጣው ኤሌክትሮማግኔቲክ ራዲዬሽን አለ፣ ጨረር አለ። ዌቭሌንግዙ 10 ማይክሮሜትር ነው። What is the frequency? ፍሪኩዌንሲው ስንት ነው ነው? የዚህ ራዲዬሽን ፍሪኩዌንሲው ስንት ነው? ዌቭሌንግዙ 10 ማይክሮሜትር ነው። 10 ማይክሮሜትር ማለት 10 ማይክሮሜትር ማለት 10 ታይምስ 10 ዘ ፓወር ኦፍ -6 ሜትር ማለት ነው። ይሄ ማለት ይሄ ነው። አሁን የተጠየቅነው ምንድነው? ፍሪኩዌንሲ ነው። ከዚህ ፍሪኩዌንሲ እቺ ነች። ከዚህ ፎርሙላ በመነሳት ፍሪኩዌንሲውን ለማግኘት ምን እናደርጋለን? ፍሪኩዌንሲ ኢዝ ኢኳል ቱ ስፒድ ኦቨር ዌቭ ሌንግዝ። ከዚህ ፎርሙላ ተነስቼ ማለት ነው። በዚህ መሰረት ስፒድ ሁሌ ስፒድ የምንወስደው ስፒድ ኦፍ ላይት ነው። ኤሌክትሮማግኔቲክ ራዲዬሽን ሲጓዝ ተማሪዎች በተለይ አሁን ከፀሐይ ወጥቶ ወደ ምድር ሲመጣ ጨረር በሚመጣበት ጊዜ አሲዩም የምናደርገው ቫኪዩም ውስጥ ሚዲያው ቫኪዩም እንደሆነ ነው አሲዩም የምናደርገው በተለይ ቴዎሬቲካል ካልኩሌሽን ስንሰራ። ስለዚህ ስፒድ ኦፍ ላይት ነው የሚጓዘው ወይም በብርሃን ፍጥነት ነው። ስፒድ ኦፍ ላይት ማለት ደግሞ ስንት መሰላችሁ? 300 ሚሊዮን ሜትር ፐር ሰከንድ ነው። 300 ሚሊዮን ሜትር ፐር ሰከንድ። ይህ ማለት ሲ ማለት ነው። ሁሌ ካልኩሌት ስናደርግ ኤሌክትሮማግኔቲክ ራዲዬሽን ስፒዱ ስንት ነው? 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ። ስለዚህ ከዚህ በመነሳት 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ኦቨር ዌቭ ሌንግዝ ደግሞ ጊቭን ተሰጥቶናል። ይሄ ነው ዌቭ ሌንግዛችን 10 ታይምስ 10 ዘ ፓወር ኦፍ -6 ሜትር ነው። ሜትር በሜትር ሲጠፋ ይሄ ውጤቱ ስንት ይሆናል? እቺን ስናካፍላት 0.3 ነው የሚሆነው። 0.3 ይሆናል ታይምስ 10 ዘ ፓወር ኦፍ እቺን ወደ ላይ ስናወጣት 40 ይመጣል። 40 ፐር ሰከንድ ነው የሚሆነው። ምክንያቱም ሜትር በሜትር ጠፍቷል፣ ሰከንድ ከስር ስለሆነች ፐር ሰከንድ ይሆናል። ይሄ ማለት ኢን ሄርዝ ማለት ነው። ፐር ሰከንድ ማለት ሄርዝ ማለት ነው። ይሄ ማለት ስንት ነው ማለት ነው? 3.0 ታይምስ 10 ዘ ፓወር ኦፍ 30 ሄርዝ ይባላል። ስፒዱ ፍሪኩዌንሲው የምኑ ፍሪኩዌንሲ ከምድር የሚወጣው ጨረር ፍሪኩዌንሲው ስንት ነው? 3.0 ታይምስ 10 ዘ ፓወር ኦፍ 30 ሄርዝ።
ይሄ ማለት ምን ማለት ነው ተማሪዎች? በሰከንድ 3 times 10 the power of 30 ኦልሞስት ወደ 3 or 30 ቢሊዮን አካባቢ ሳይክል በሰከንድ። ይሄ እንደዚህ ያለ 1 2 3 4 አሁን ይሄ 4 ሳይክል ነው። 4 ሳይክል ለምሳሌ አንድ ራዲዬሽን 4 ሄርዝ ነው ቢባል 4 ሳይክል ይጓዛል በሰከንድ 4 ዙር ይጓዛል ማለት ነው። ጨረሩ 4 ዙር ይጓዛል ወይም 4 ሳይክል ይሄዳል። አሁን በሰከንድ 3 ቢሊዮን ወደ 3 ቢሊዮን አካባቢ ምን ይሆናል ይጓዛል። ያ ጨረር ከየት ነው የሚነሳው? ከምድር ይነሳና ወደ ላይ ይወጣል። ኢሚትድ ባይ ዘ እርዝ ከምድር የሚነሳ ጨረር አለ። ያ ጨረር ፍሪኩዌንሲው ስንት ነው? 3 times 10 the power of 30 hertz። እዚህ ጋር ልብ አድርጎ ይሄ ማለት ምንድነው? ኮንሴፕቹዋሊ አሁን የራዲዬሽኑን ወይም የጨረሩን ፍሪኩዌንሲ አገኘን ማለት ነምበር ኦፍ ሳይክሉ በሰከንድ ምን ያህል እንደሆነ አገኘን ማለት ነው። እስቲ ሁለተኛው ጥያቄ ጋር ደግሞ እንምጣ። The broadcasts electromagnetic radiation at a frequency of 98.1 megahertz ሬዲዮ ጣቢያ ነው። ሬዲዮ ጣቢያ 98.1 ሜጋሄርዝ ፍሪኩዌንሲው ማለት ነው። What is the wavelength of radio wave? አሁን የሬዲዮ ዌቭ ፍሪኩዌንሲው ስንት ነው? በ98.1 ሜጋሄርዝ ፍሪኩዌንሲው 98.1 ከሆነ ዌቭሌንግዙ ስንት ነው? አሁን ሬዲዮ እኮ ከፍታለን ኤፍኤም እንሰማለን። ፍሪኩዌንሲው በዚህ ላይ ነው የሚገኘው ይባላል። ፍሪኩዌንሲው የዚህ አሁን ጥያቄው 98.1 ሜጋሄርዝ ነው። ዌቭሌንግዙ ስንት ነው ተብላችሁ ብትጠየቁ እቺን ፎርሙላ መጠቀም ነው። እቺን ፎርሙላ ስንጠቀም ዌቭሌንግዟን ስንፈልግ ምን ይሆናል? ዌቭሌንግዝ is equal to speed over frequency። ስፒድ ደግሞ ሁሌ የምንጠቀመው ስፒድ ኦፍ ላይት ነው። ምክንያቱም ኤሌክትሮማግኔቲክ ራዲዬሽን ሲጓዝ በስፒድ ኦፍ ላይት በብርሃን ፍጥነት ነው የሚጓዘው። አሲዩም there is vacuum ብለን ነው የምናስበው። ሚዲያው ቫኪዩም ነው ብለን ነው የምናስበው። ስለዚህ ስፒድ ኦፍ ላይት ማለት ይሄ ነው። 3 times 10 the power of 8 ሜትር ፐር ሰከንድ ኦቨር ፍሪኩዌንሲ ተሰጥቶናል 98.1 times 10 the power of 6 ሄርዝ ነው። ሄርዝ ማለት ፐር ሰከንድ ማለት ነው። ሜጋ ማለት 10 the power of 6 ማለት ነው። ይሄ ምን ይሆናል ማለት ነው? ሰከንድ በሰከንድ ትጠፋለች። ስንት ይመጣል? 3 ሲካፈል ለ98 ወደ 0.03 ታይምስ 10 the power of እቺን ወደ ላይ አይደለም እንወስዳት 2 ምን ይመጣል? ሜትር ይመጣል። which means ይሄ ስንት ማለት ነው? 3 ሜትር አካባቢ ይመጣል ማለት ነው። ይሄ ምንድነው? ዌቭሌንግዝ ነው። ዌቭሌንግዝ ማለት ምንድነው? በሳይክሉ ከአንዱ ጫፍ እስከ አንዱ ጫፍ ያለው ርቀት ይሄ ማለት ነው ዌቭሌንግዝ። እቺ ዌቭሌንግዝ ስንት ነች? 3 ሜትር። ራዲዬሽኑ ሲጓዝ በ3 ሜትር ዌቭሌንግዝ ነው እየገባ እየወጣ የሚጓዘው። ስለዚህ ተማሪዎች ቀላል ነው። ስለ ኤሌክትሮማግኔቲክ ራዲዬሽን ስንማር ስፒድ፣ ፍሪኩዌንሲ፣ ዌቭሌንግዝ የሚለው ነገር አእምሯችን ላይ በደንብ እንዲቀረጽ ይፈለጋል። የተለያየ ስፒድ፣ የተለያየ ዌቭሌንግዝ፣ የተለያየ ኤሌክትሮማግኔቲክ ራዲዬሽን አለ። ስለዚህ በተለያየ ጊዜ የሚሰጠንን ፕሮብሌሞች በዚህ መልኩ ሶልቭ እናደርጋለን። በሚቀጥለው ደግሞ በሌላ ቶፒክ እንገናኛለን።